አይሾስፒድ የጋና ፓስፖርት ሊሰጠው ነው። ታዋቂው አሜሪካዊ የኢንተርኔት ሰው ዳረን ዋትኪንስ በተለዋጭ ስሙ አይሾስፒድ በቅርቡ በጋና ባደረገው ጉብኝት ወቅት እናቱ ጋናዊ መሆኗን ይፋ ማድረጉ ተከትሎ የአገሪቱ መንግስት የጋና ፓስፖርት እንዲሰጠው ወስኗል። ስፒድ በጋና በነበረው ቆይታ እናቱ የጋና ተወላጅ መሆኗን ለተከታዮቹ ገልጿል። ይህም ወደ ቤቴ ተመልሻለሁ በማለት ደስታውን እንዲገልጽ አድርጎታል። የጋና የውጭ ጉዳይ ሚኒስትር የሆኑት ሳሙኤል ኦኮዴቶ ባስተላለፉት መልእክት ስፒድ ለጋና በጎ ገጽታን በመገንባት ረገድ ያሳየውን ተነሳሽነት የሚደነቅ በመሆኑ የጋና ፓስፖርት እንዲሰጠው ሚኒስቴር መስሪያ ቤታቸው ማጽደቁን አስታውቋል። ሚኒስቴሩ ስፒድን ለጋና ተገቢ አምባሳደር ሲሉ የገለጹ ሲሆን በዲጂታል ሚዲያ ያለውን ግዙፍ ተጽዕኖ ለሀገሪቱ ገጽታ ግንባታ እንደሚጠቅም ገልጸዋል። ስፒድ ይህንን ውሳኔ ያገኘው ኢትዮጵያን ጨምሮ 20 የአፍሪካ ሀገራትን ለ28 ቀናት በጎበኘበት ስፒድ ደዝ አፍሪካ በተሰኘው ታሪካዊ ጉዞ ማጠቃለያ ላይ ነው። ይህ እርምጃ ጋና በውጭ ሀገራት የሚኖሩ ትውልደ ጋናውያንን ወደ ሀገራቸው ለመመለስ የምታደርገውን ጥረት አካል ተደርጎ ተወስዷል። ስፒድ በአሁኑ ወቅት በዩቲዩብ ከ50 ሚሊዮን በላይ ተከታዮች ያሉት ሲሆን የአፍሪካ ጉዞውን በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል።